እዚህ ዓለም ላይ አቁም ብትባል በጣም የሚከብድህ ነገር ምንድነው? በቃ ከዚህ በኋላ መጠቀም አትችልም ከሚባሉ ነገሮች ላይ ልጠይቅህና አንድ ልብስ፣ አንድ ስልክ፣ ልብስ መቀየር ማለት በቃ በአንድ ልብስ ትኖራለህ ብትባልና ስልክ ታቆማለህ። ከእነዚህ ውስጥ ስልክ ታቆማለህ ከልብስ ጋር በምን ተገናኝተው የሚነጻጸሩ? ስልክ ለዘላለሙ ለምን ጠንቅራ የለ? ልብስ እንዴት ነው የምኖረው? ስልክ ለምን ጠንቅራ የለ? ከምር ነው። ስልክ ምን ያደርግልኛል? ያለ ልብስ እየተላው ነው። ከምር ነው። ማርያም በል ልብስ እኮ አንድ ልብስ እኮ አለክ እኮ ቢሆንስ እንዴት ሆነሽ ነው በአንድ ልብስ የምትኖሪው? አንተ መኖር ብትፈልግ ራሱ ልብሱ አይኖርም። ያለ ስልክ ልኖር ይችላል፣ ያለ ልብስ ግን አልኖርም። በኋላ በዚህ አይነት ልምድ እኔ ያለ ስልክ ትኖራለህ? እንደ ሰው ማልቆሽሽ ከሆነ በልብሱ አንድ ልብስ ለብሽ ማልቆሽሽ የማይበርደኝ ማይሞቀኝ ከሆነ የትኛውም ሲዝን ሲመጣ በቃ አንድ ልብስ ነው ያለክ። ስሜቴም እንደዛ ማይቀየር ከሆነ እሺ ችግር የለውም። ስሜትህማ ይቀየራል እኮ ለዛም እኮ ነው ተቀያያሪ ነገር። ሙሉ ቱታ እድሜ ልክ ልበስ ብትይ ለክረምት ሞቅ ሊለኝ ይችላል። በጋስ በጋም ያው እሱ ልብሱ ነው ቱታው ነው። ማርያም በል ከዚህ በኋላ እኮ የትኛውንም ሰው ሄደ ምናምን ነገር እስከ ቤታቸው ነው የምታወራቸው። በቃ ህይወቱ ሙሉ የከበደ ነው። ለምን ጅቡቲ ድረስ በአገሬ ልጄ ባወራ ይሻለኛል በአንድ ልብስ ከምኖር። እሺ ትራንስፖርቱ ምንም እኮ የለም። እሺ ስልክ ብቻ ነው ያለክ። አይኑር ያለ ልብስ መኖር ይቻላል፣ ያለ ስልክ ይቻላል። እና ልብስ ብቻ እንዴ የምፈልጋቸው ሰዎች በአካል ናቸው ያሉት፣ አጠገቤ ናቸው አብዛኞቹ። ሩቅ ያሉትንም ደግሞ አንተ ለምሳሌ ማዘርክ እሺ ማርቆስ ከናዝሬት ማርቆስ ድረስ እንዴት ነው? ትራንስፖርትም እኮ የለም። አይኑር በእግርህ በዳዴ በአንድ ልብስ ከምኖር ሄዳለሁ። የሚያመጣው ነገር የለም ማለት እኮ ነው። ከስልክ በቃ ስልክ አያመጣም ሳይሆን ከልብስ ጋር የሚነጻጸር ነገር አለ። ስልክ አይጠቅምም እያልኩ አይደለም፣ በብዙ ነገር ይጠቅማል። ከልብስ ጋር አይገናኝም። ቅዳሴ እየሰማሁ ነው። በስመ አብ። እኔ ግን ስልክ ምን ይመስለኝ ጭራሽም በሴት ልጅ ወንድ ልጅ እንኳን ቢል ችግር የለውም። አስባዩ ተባዩ በላይ ነው። ተባህ ማጠብ እኮ ትችላለህ እኮ ሳጥቦ ብኖር ቅጠልም ለብሳለሁ ወይ ቅጠል የሆነ ነገር ስልክ ልብስ እንዲተካ አይችልም። ካላስ አንተ በቃ ቀኑን ሙሉ እኮ የኖርከው ከልብስ ጋር ሳይሆን እኮ አሁን ከስልክ ጋር አይንን እስከ አንተ ራስህን ስልክ ግድ ስለሆነ ነው። አሁን ቤት ውስጥ ስለዋልኩኝ ስልክ ማንዳተር ያለ ልብስ ግን አሁን ጠዋት የለበሱት እንደዚህ አልነበረም። ብርድ ነበር ምናምን፣ አሁን ሙቀት ነው። ሙቀት ሲሆን ደግሞ ትገላለጫለች ምናምን። ግን ስልክ ግን ኦልሬዲ ባይኖርም ምን ይኖራል? ሰው አለ አጠገቤ ይመስገን ፈጣሪ። በደብዳቤ ቢሆን ታደርሻለች። አያቶቻችን ያለ ስልክ ሊኖሩት ያለ ልብስ አይደለም። ስልክ እኮ ገና 20 ዓመት ነው 30 ዓመት ነው እኮ ያለውን ግን በጣም ዩዝ ከሚደረገው አንጻር ነው። እሱም ከሚሰጥ ጥቅም አንጻር እሺ ሁለት ልብስ አለው። እሺ ሁለት ልብስ የክረምትና የበጋ ከዛ ስልክ ሁለትም ልብስ ኖሮ ሂማን ወንትና ኒድ የሚባል ነገር አለ። ስልክ አሁን ወንት ነው እንጂ አሁን በየሳምንት ወይም በየቀኑ ስንት ልብስ ትጠቀማለህ አንተ? አንድም ልጠቀም እኔ እኮ እድሜ ልክ ነው አይደል ያልሽው? ለሳምንት እኮ አይደለም ለሳምንት ልብስ ምናምን እኮ ለሳምንት ችግር የለም። ኖ እድሜ ልክ ነው አይደል ያልሽው? እድሜ ልክ ማን ልብስ አልኖርም። ቢያንስ ማይቆሽሽ ማይተላ ተባይ ማያፈራ ከሆነ ራሱን አፕዴት እያደረገ ስማ፣ በአንድ ዓመት ውስጥ ምን ያህል ልብስ ትገዛለህ? ይህን ያህል እኮ አሳሳቢ ወይም ቶሎ እንጃ በአንድ ዓመት ስንት እንደምገዛ አላውቅም፣ ግን ቢያንስ 5 እና 6 ቲሸርት ሊኖረኝ ይችላል። በ10 ዓመትም ልገዛውት ይችላል። እኔ ከመቀያየሩ ጋር አይደለም። ቢያንስ ግን ከምትጠቀመው አንጻር ተገዝቶ የሚቀመጥ ከሆነ እኮ ዩዝለስ ነው ማለት ነው እኮ እንደ ስልክ አልተጠቀመው። ስልክ ይኸውልሽ እድሜ ልኩን በአንድ ልትጠቀሚ ትችላለሽ። 10 ዓመት ግን ልብስን 10 ዓመት አትጠቀሚ። ስለዚህ መቀያየር ግድ ነው። አይነጻጽርም። በእናትሽ ምን ሌላ ምን መሰረት ወንጀል አታውቅም።